አባቴ ከአዲስ አበባ ይዞኝ የመጣው የ4 ዓመት ልጅ ሆኜ ነው። የሲዳማ ህዝብ ትልቅ ህዝብ ነው። የሲዳማ ህዝብ የፍቅር ህዝብ ነው። የሲዳማ ህዝብ ቀደም አባቶቼ እንደተናገሩት እንግዳ ተቀባይ ህዝብ ነው። ለእንግዳ የተለየ አክብሮት የተለየ ፍቅር የሚሰጥ ህዝብ ነው። ይሄንን በእነዚህ 40 ዓመታት ወንጌልን በሰበኩባቸው በእያንዳንዱ ቀበሌዎችና ወረዳዎች በግሬ በብስክሌት በመኪና በመሄድ በሆሎ ሳቦላ ተራራዎች በትልልቅ ሸለቆች በጭሪ ገደሎች በተለያዩ የሲዳማ ጉድጓዶች ሳይቀሩ የሲዳማን ህዝብ አውቃለሁ፣ አገልግዬዋለሁ። እና የሲዳማ ህዝብ ደግሞ ትልቅ ፍቅር ትልቅ አክብሮት የሰጠኝ ሰው ነኝ። የሲዳማን ህዝብ ገጽታ ያጠፉ ጥቂት አክራሪ ግለሰቦች ወይም አክቲቪስቶች የሲዳማን ህዝብ ገጽታ አበላሽተዋል። ቅድም ሲነገር እንደሰማችሁት እና ያንተ ቪዥን ምንድነው? ያንተ ራዕይ ምንድነው ብትሉኝ ይሄንን ገጽታ ለመለወጥ መስራት ይጠበቅብናል። ይሄንን ገጽታ መቀየር ይኖርብናል። ያለ ስሙ ስም ተሰጥቶታል። ያለ ድርጊቱ እንዲህ አድርጓል ተብሎ ተሰጥቶታል። የሰዎችን አእምሮ ማጠብ የሰዎችን አእምሮ መቀየር ያስፈልጋል። ስለዚህ በየክፍለ ከተማዎቹ በየቀበሌዎቹ ይሄ ቢሰራ። ሌላው የምሰጠው ሪኮመንዴሽን ለክቡር ከንቲባ የምሰጠው ሪኮመንዴሽን በየቀበሌዎቹና በየክፍለ ከተሞቹ ያሉ አመራሮች ጄኒውን አመራሮች እንዲሆኑ ቼክ ማድረግ ይኖርባቸዋል። ጄኒውን አመራሮች የህዝብ መሪዎች እንዲሆኑ ያለፈውን ታሪክ የሚያጥቡ ያለፈውን ታሪክ ከህዝብ አእምሮ ውስጥ የሚያስወግዱ ሆነው ለሌላው እንደውም ብሔር የበለጠ ፍቅር አሳይተው ማቅረብ ይኖርባቸዋል። እና ለአንዳንዶቻችን የሲዳማ ህዝብ የዜግነት ፓስፖርት ሊሰጠን ያስፈልጋል። ይህን ሁሉ ዓመት ለኖርን ሰዎች አሜሪካ እኮ ያደገው የዓለምን ህዝብ በጠቅላላ አገር ውስጥ አስገብቶ ምን ያደርጋል? ፓስፖርት ይሰጣል። የኔ ዜጋ ሁን ይላል። ኢትዮጵያ ውስጥ የተማረ ኢንጂነር፣ ዶክተር ኢትዮጵያ ብዙ ሚሊዮን ብር አፍስሳ ያስተማረችው ዜግነቱን ይተሰጠውና ምንም ገንዘብ ሳትከፍል አሜሪካ ዕውቀቱን ትጠቀማለች፣ ያለውን ትጠቀማለች። ዓለም እንዲህ ነው እኮ የሰለጠነው። ዓለም እንዲህ ነው የኖረው። ይሄን ነው ሲዳማ ማሁን ማድረግ ያለበት። በውስጡ ያሉትን ልዩ ብሔረሰቦች የኔ ነህ አንተ፣ ከዛሬ ጀምሮ እኔ ዜግነት ሰጥቼሃለሁ ማለት መቻል አለበት። ያን ጊዜ ህዝብ ደስታ ይሰማዋል፣ ፍቅር ይሰማዋል። እኔም ከዚህ ህዝብ ጋር እሞታለሁ። እና በዚህ አካባቢ ያሉ ፖለቲከኞች ይሄን ነው ማድረግ ያለባቸው። አንዳችን ሌላችንን እያጠቃን የምንሄድበት ሳይሆን የዛን ሰው ሪሶርስ፣ የዛን ሰው ኖሌጅ፣ የዛን ሰው ሀብት ክፍላችን፣ ወረዳችን፣ ቀበሌያችን አምጥተን መጠቀም ነው። ህዝቡን የኔ ነው፣ የኛ ነው፣ ያንተ ነው፣ ሬፈረንደም ጥያቄውም ያንተ ነው ወደሚልበት ሌቭል ላይ እንድናመጣውና የገጽታ ግንባታ ቢሰራ የሪፈረንደሙም ጊዜ ሰላማዊና ጤነኛ ሁሉ ሰው በደስታ የሚሰራበት ጊዜ ይሆናል።